ሰላም ዮሴፍ ኡቡንቱ ነኝ በሙያዬ ነጋዴና የቢዝነስ አማካሪ ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ላይክ ሼር ኮሜንት ማድረግ እንዳትረሱ አመሰግናለሁ ሰላም እንዴት ናችሁ የተወደዳችሁና የተከበራችሁ የዩቲዩብ ቻናል ቤተሰቦች በእያላችሁበት የዓለም ክፍል ሁሉ ሰላም እንዲበዛላችሁ ከወዲሁ እየተመኘው ዛሬ ደግሞ ለእናንተ ይጠቅማል ያልኩትን በህይወቴ የተማርኩትን አንድ ደስ የሚል ታሪክ አካፍላችኋለሁ ስቲቭ ጆብስ ይባላል የአፕል ካምፓኒ ባለቤትና መስራች ነበረ እጅግ በጣም ውድ የሆኑ ስልኮቻችን ዛሬ በእጆቻችን ላይ የደረሱ ስልኮች የዚህ ሰውዬ አሻራ ያረፈባቸው ስልኮች ናቸው ስቲቭ ጆብስ በ56 ዓመቱ ነበር ያረፈው ይሄ አሜሪካዊ ቢሊየነር ሲሞት የሞተው በካንሰር በሽታ ነበር እንግዲህ ሁላችንም እንደምናቀው ለሁላችንም ያስቀመጠው ወይም ደግሞ በህይወት መጨረሻ ጊዜ ያስቀመጠው ደብዳቤ አለ ብዙ ጊዜ ፈረንጆች እንደሚያደርጉት ከመሞታቸው በፊት በስተመጨረሻ ምን ትላላችሁ ወይ ደግሞ ምን ታደርጋላችሁ ተብሎ በሚጠየቁበት ሰዓት ላይ በህይወታቸው የሚጸጸቱባቸውን ወይም ደግሞ ደስተኛ የሆኑባቸው ነገሮች በጽሁፍ ወይም ደግሞ በንግግር እንደሚያስቀምጡ ይታወቃል ስለዚህ ምን አስመልክቶ ዛሬ ይሄ ባለሀብት ስቲቭ ጆብስ ምን አለ የሚለውን ነገር እናያለን አብራችሁን ቆዩ ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች በእያላችሁበት ክፍለ ዓለም ብዙ ሰላም እንዲሆንላችሁ እመኛለሁ ወጣት ዮሴፍ ብርሃኑ ነኝ በሙያዬ ነጋዴና የቢዝነስ አማካሪ የተወደዳችሁ ውድ ጊዜያችሁን ሰውታችሁ የምትከታተሉ ይህን ቪዲዮ ስትጀምሩ ለሌሎች እንዲደርስ ላይክ አድርጋችሁ ጀምሩ ለዩቲዩብ ቻናሌ አዲስ ከሆናችሁ በየቀኑ አስተማሪና አዝናኝ ፕሮግራሞች እንዲደርሷችሁ ሰብስክራይብ ማድረግና የደውል ምልክቱን መጫን እንዳትረሱ አብራችሁን ቆዩ የአፕል ካምፓኒ መስራች ስቲቭ ጆብስ በካንሰር ህመም ምክንያት ድርጅቱን ሲለቅ የድርጅቱ ጠቅላላ ሀብት $700 ቢሊዮን ነበር ይህም ካምፓኒውን በዓለም ታሪክ እጅግ ውድ እንዲሆን አስችሎታል ስቲቭ ከመሞቱ ከጥቂት ቀናት ቀደም ብሎ እንዲህ የሚል ነገር ጽፎ ነበር እኔ በንግድ ህይወቴ ከስኬት የመጨረሻው ማማ ላይ ደርሻለሁ በሌሎች ሰዎች አይንም በውጤታማነቴ ወደር የሌለኝ ምሳሌ ነኝ ነገር ግን እኔ ከስራ ውጪ ለሌሎች ነገሮች ምንም ጊዜ አልነበረኝም የህይወት ግቤ ባለጸጋ መሆን ብቻ ነበር አሁን በዚህ ሰዓት ታምሜ አልጋ ላይ ስወድቅ ያሳለፍኩትን ጊዜ ማስታወስ ጀመርኩ በመጨረሻም የተገነዘብኩት ያካበትኩት ሀብትና ያገኘሁት ዕውቅና ከሞት ፊት ለፊት ሲቆም ደብዛዛና ትርጉም የሌለው ነገር ነበር በጨለማ ክፍል ውስጥ ቁጭ እንዳልኩ ለመተንፈስ የሚረዳኝን ማሽን ነቀልኩት በቀስታ የሚያንጎራጉር ድምጽ ይሰማኛል የፈጣሪን እስትንፋስ ሰማው ሞትም ሊወስደኝ በጣም ተቃርቧል አሁን የተረዳሁት ነገር እስከ ህይወታችን ፍጻሜ ሀብት በማክበስበስ ብቻ መሮጥ እርባና ቢስ እንደሆነ ነው ሌሎች የምንሰራቸው ብዙ ነገሮች ስላሉ ምናልባት የጓደኝነት ህይወት የጥበብ ዝንባሌ ልጅ እያለን ለማሳካት እናልም ነበር በጣም ብዙ የማያቋርጥ የገንዘብ ፍለጋ የመጨረሻ ውጤት ልክ እንደ ውስብስብ ሰው መሆን ነው በዘመኔ ያከማቸውትን ሀብት ከእኔ ጋር ይዤው ሊሄድ አልቻልኩም ከእኔ ጋር አብሮኝ ያለው በልቤ የቀረው የፍቅር ትዝታዬ ብቻ ነው እውነተኛ ተከታይ አጃቢ ጥንካሬን የሚሰጥ ለመንገድ መብራት የሚሆን በልብ ውስጥ ያከማቸከው ፍቅር ብቻ ነው በዓለም ውስጥ በጣም ውድ አልጋ በሽታን የምትታከምበት አልጋ ነው አንድ ሹፌር መኪናህን እንዲነዳል ሰርቶ ገንዘብ እንዲያመጣል ልትቀጥረው ትችላለህ ነገር ግን ያንተን እንዲሸከም ማድረግ አትችልም ቁሳቁስ ነገር ቢጠፋብህ ፈልገህ ማግኘት ወይም ደግሞ መግዛት ትችላለህ አንዴ ከጠፋ የማታገኘው ነገር ህይወትህን ነው አንድ ሰው የቀዶ ጥገና ወደሚደረግለት ክፍል ሲገባ አንብቦ ያልጨረሰው አንድ መጽሐፍ ትዝ ይለዋል እርሱም የመጽሐፉ ርዕስ ጤናማ ህይወት የመኖር ሚስጥር ሊሆን እንደሚችል ምንም ጥርጥር የለውም በየትኛውም የህይወት ክፍተት ላይ ብንሆን የህይወታችንን መጋረጃ የሚዘጋብን ቅጽበት
አንድ ቀን መምጣቱ አይቀርም። ለቤተሰቦች ዋጋ ያለው ፍቅር ይኖር፣ ለትዳር አጋር ዋጋ ያለው ፍቅር ይኖር፣ ለጓደኞች ዋጋ ያለው ፍቅር ይኖር። ራስህን በአግባቡ ተንከባከብ፣ ከሌሎች ጋር መልካም ግንኙነት ይኖር። እያደገን ስንሄድና የህይወት ትርጉም ሲገባን ውድ ሰዓት አሰርን ርካሽ ሰዓት ሁለቱም የሚነግሩን ጊዜ እኩል መሆኑ ይገባናል። በኪሳችን ውድ ቦርሳ የሚያዝን ርካሽ ቦርሳ በውስጡ የሚኖረውን የገንዘብ መጠን አይቀይረውም። የ$1 ሚሊዮን መኪና ነዳን፣ የ$300,000 መኪና የመንገዱ ርዝመት አይቀየርም። አቅጣጫው ያው አንድ ነው፣ የምንደርሰውም ያው አንድ አይነት ቦታ ነው። ውድ መጠጥ ጠጣን፣ ርካሽ መጠጥ ስካሩንና አልፎም የሚመጣውን ራስ ምታት ሊለውጥልን አይችልም። ሰፊ ግቢ ውስጥ ኖርን፣ ጠባብ ግቢ ውስጥ ብቸኝነት ያው እኩል ነው። የውስጥ ደስታ በቁሳቁስ እንደማይገኝ ያን ጊዜ ይገባሃል። አውሮፕላን ላይ ውድ ቦታም ተቀመጥክ ወይም የረከሰ ቦታ አውሮፕላኑ ከተከሰከሰ እኩል ቁልቁል ትወርዳለህ። እውነተኛ ደስታ የሚገኘው ከቤተሰብ፣ ከጓደኛ፣ ከዘመድህ በሚኖርህ ውድ ጊዜ ብቻ ነው። ከነሱ ጋር በምታሳልፈው ጊዜ፣ በምትጫወተው ጨዋታ፣ በምትዘምረው መዝሙር፣ በምትስቀው ሳቅ እውነተኛ ደስታ ታገኛለህ። 5 ሊካዱ የማይችሉ የህይወት እውነታዎች አሉ። ነገር ግን እኔ እንደ ሐሳብ ከሁሉም የወደድኩትን አንድ ነገር ልንገርህ። ልጆችህ ሀብታም እንዲሆኑ አታስተምራቸው። ይልቅ እንዴት ደስተኛ መሆን እንደሚችሉ አስተምራቸው። ሲያድጉ የነገሮች ዋጋ ሳይሆን ጥቅማቸው ይገባቸዋል። ምግብን እንደ መድኃኒት ውሰድ እንጂ አልኮልን እንደ ምግብ አትውሰድ። የሚወድ ሰው በቀላሉ አይለይክም። ከአንተ ለመለየት 99 ምክንያት እንኳን ቢኖሩት መለየት በማይችልበት አንዲት ነገር ላይ ጸንቶ ይኖራል። ሰው ሆኖ በመፈጠርና ሰው በመሆን መካከል ትልቅ ልዩነት አለ። ይህም የሚገባቸው ጥቂት ሰዎች ብቻ ናቸው። ስትወለድ ውድ ነበርክ፣ ስትሞትም ውድ ትሆናለህ። በመካከል ያለውን ነገር ማስተካከል የአንተ ፋንታ ነው። በፍጥነት መሄድ ከፈለክ ብቻህን ሂድ። ሩቅ መሄድ ከፈለክ ከሌሎች ጋር ተጓዝ። በዓለም ላይ ያሉ 6 ፈዋሽ ነገሮች የሚከተሉት ናቸው። የፀሐይ ብርሃን፣ እረፍት፣ ስፖርት፣ ጥሩ ምግብ መብላትና በራስ መተማመን እንዲሁም ጓደኛ ወይም ደግሞ ቤተሰብ ናቸው። ስትሞት ዝም ብለህ አትሙት። ብትችል ደስተኛ ህይወትን ኖረ መሞትን ከአሁኑ ተለማመድ ይለናል ስቲቭ ጆብስ። የተወደዳችሁ ውድ ተመልካቾቼ ስለተከታተላችሁኝ ከልብ እያመሰገንኩ ለዛሬ እዚህ ጋር በቃለሁ። እንግዲህ የተወደዳችሁ ተመልካቾቼ ስቲቭ ጆብስ በልዩ ሁኔታ የህይወቱን የመጨረሻ ክፍል እንደዚህ ባለው ሁኔታ ጽፎልናል። በካንሰር እንደሞተ ቅድም ነግሬያችኋለሁ። እንግዲህ በዛሬዋ ከዚህ ፕሮግራም የምንረዳው ብዙ ነገር አለ። ይህንን ዛሬ እንድታስቡና በአእምሯችሁ እንዳይጠፋና ሁሌ የተቀረጸ እንዲሆን ከወዲሁ ላሳስባችሁና ልመክራችሁ እወዳለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች እንግዲህ ከወዲሁ ሰብስክራይብ እንድታደርጉ ዛሬም ጋብዛችኋለሁ። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ቀን፣ መልካም ምሽት ይሆንላችሁ። ሰላም፣ ዮሴፍ ቡንቱ ነኝ። በሙያዬ ነጋዴና የቢዝነስ አማካሪ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረግ እንዳትረሱ። አመሰግናለሁ።